ሁለት ጥንዶች ከመጋባታቸው በፊት እነዚህን ምርመራዎች ማድረግ አስፈላጊና የግድ ነው። የመጀመሪያው የላቦራቶሪ ምርመራ ኤችአይቪ ምርመራ ነው። የኤችአይቪ ምርመራ ሰዎች በደማቸው ውስጥ ቫይረሱ አለ ወይም የለም የሚለውን ነገር ለመለየት የሚያገለግል ምርመራ ሲሆን ሁለት ጥንዶች ደግሞ ከዚህ ነፃ መሆናቸውን አውቀውና ተረድተው ምርመራውን ማድረግ አለባቸው ማለት ነው። ሁለተኛው የጉበት ቫይረስ ነው። በተለይ ሄፓታይተስ ቢ እና ሄፓታይተስ ሲ ቫይረስ ሁለት ጥንዶች መመርመር አለባቸው። የመጀመሪያው መመርመር ያለባቸው ለምንድን ነው? ለምሳሌ ከሄፓታይተስ ቢ ፖዘቲቭ ከሁለት አንዳቸው ፖዘቲቭ የሚሆኑ ከሆነ ፖዘቲቭ ያልሆነ አካል ወይም ኔጌቲቭ የሆነው አካል ቫክሲን ወይም ክትባት ወስዶ ጋብቻ ስነስርዓታቸውን እንዳካሄዱና ከዛ እንዲከላከልለት ማድረግ አለበት ማለት ነው። ቀጣዩ ሄፓታይተስ ሲ ነው። ሄፓታይተስ ሲ ደግሞ አንደኛው አጋር ወይ ከሁለት አንደኛቸው ፖዘቲቭ ከሆኑ ያ ፖዘቲቭ የሆነው አካል ምንድነው ቀድሞ ሕክምና እንዲወስድ ያደርጋል ማለት ነው። ስለዚህ ይሄን ነገር ለማድረግ ይረዳል ማለት ነው እነዚህ ምርመራዎች ማድረግ። ሶስተኛው ምንድነው ምርመራ ማድረግ ያለባቸው ሲቪልስ ወይም በተለምዶ ቂጥኝ ብለን የምንጠራው የምርመራ አይነት ነው። ይህን የምርመራ አይነት ልክ እንደ ሌሎቹ ተላላፊ በሽታዎች በደምና በግብረ ስጋ ግንኙነት አማካኝነት የሚተላለፍ ስለሆነ ይህን ምርመራ ቀድሞ ማድረጉ የተገኘበት አካል ቀድሞ ሕክምናውን እንዲወስድ ያደርጋል ማለት ነው። ሌላውና ለታካሚዎች በጣም ወሳኝና ወይም ለጥንዶች በጣም ወሳኝና አስፈላጊ የሆነ ነገር ከህመም ጋር የተያያዘ ሳይሆን ከወደፊት ህይወታቸው ጋር የተያያዘው ነገር ምንድነው? የደም አይነታቸውን መመርመሩ ነው። ይሄ በጣም ጠቃሚና አስፈላጊ ነው። በተለይ ለሴቲቱ ለምን ሾተ ላይን ለመከላከል ይረዳል። ማለት ሾተ ላይ ያለባት ለምሳሌ ከሁለት አንዱ በተለይ ሴቷ አርኤች ኔጌቲቭ ከሆነች ቀጣይ በሚወለደው ልጅ ላይ ወይም በመጀመሪያ እርግዝናቸው ላይ የፅንስ መቋረጥ ወይም ሌላ ነገር እንዳይፈጠር ፅንሱ ላይ ቀድሞ የምክር አገልግሎትና ሕክምናውን ለማግኘት ስለሚረዳ ቀድመው ይህንን የደም አይነት ቢመረመሩ የተሻለ ተጠቃሚ ይሆናሉ ማለት ነው። ስለዚህ እነዚህን ምርመራዎች ማድረጉ ለምን ይጠቅማል ነው በዋናነት የመጀመሪያው ግልጽነትን ነው። በሁለት ተጋቢዎች መካከል ይሄ ምርመራ ከተደረገ በሁለቱ መካከል ምን ግልጽነት ይፈጠራል ለቀጣይ ህይወታቸው ማለት ነው። ሁለተኛው ምንድነው? ቀድሞ ሕክምና ለማግኘት ነው። ልክ ለሄፓታይተስ ቢ እና ሲ ወይም ለሲፊሊስ እንዳልኳቸው ቀድሞ ሕክምናውን ለማግኘት ስለሚረዳ ይህንን ምርመራ ቀድሞ ማድረግ የተሻለ ነገር ነው ማለት ነው። ከዛ ውጭ ስርጭትን ለመቀነስ ነው። ለምሳሌ ፖዘቲቭ የሆነ ሰው ኔጌቲቭ የሆነችን ጥንድ ቀድሞ ሳይመረመር እንዳያገባትና ስርጭቱ እንዳይቀጥል ያደርጋል ማለት ነው ቀድሞ ምርመራ ማድረጉ። ከዛ ውጭ ጤናማ የሆነ ትውልድን ለመፍጠር ያገለግላል። አንዳንድ ሰዎች አይታችኋቸው ከሆነ በተለይ አንዱ ኔጌቲቭ አንዱ ፖዘቲቭ ሆኖ በተለይ ኤችአይቪ ላይ እንደዛ ይጋቡና ሁለቱም ፖዘቲቭ የመሆን እድላቸው ከፍተኛ ነው። ከዛ ውጭ ደግሞ ቀጣይ በሚወለደው ልጅ ላይ ይፈርዱበታል። ብዙ ልጆች አይታችኋቸው ከሆነ እነሱ ምንም የማያውቁ ኢኖሰንቶች ከቤተሰቦቻቸው በውርስ የወረሱት በሽታ ይገኝባቸውና ህይወታቸውን በሙሉ ምስቅልቅላቸው የሚወጣ ልጆች አሉ። እና ይሄን ነገር ጤናማ ትውልድን ለመፍጠር አስቀድሞ መመርመርና ጤንነትን ማወቅ የተሻለ ነው ማለት ነው። አመሰግናለሁ።